ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከ27 ዓመት በእስር ቤት ቆይታ ፕሬዝዳንት የሆነ ሰው የኔልሰን ማንዴላ እውነተኛ ታሪክ ነው የምነግራችሁ። ታሪኩን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። አንድ ሰው 27 ዓመት በእስር ቤት ቆይቶ ከዚያ የአገሩ ፕሬዝዳንት እንደሚሆን ብትሰሙ ማመን ይከብዳል። ግን ይህ የተፈጠረው እውነተኛ ታሪክ ነው። ዛሬ የምናወራው ስለ ኔልሰን ማንዴላ ነው። ዓለምን በትዕግስቱ በይቅርታና በመሪነቱ ያስደነቀው እሱ መታገል የጀመረው በልጅነቱ ነው። ኔልሰን ማንዴላ በ1918 በደቡብ አፍሪካ ተወለደ። በዚያ ዘመን ጥቁሮች ነጮች እኩል መብት አልነበራቸውም። ጥቁሮች በብዙ መብቶቻቸው ተገድቦ ይኖር ነበር። ማንዴላ ይህን ሲያይ ዝም ብሎ አልተቀመጠም። ሕግ ተምሮ ጠበቃ ሆነ። ከዚያም ለፍትህ፣ ለእኩልነት እና ለሰብአዊነት መብት መታገል ጀመረ። ትግል እንደጀመረ በ1964 መንግስቱ የዕድሜ ልክ እስራት ፈረደ። ወደ ሮበን ደሴት እስር ቤት ተወሰደ። በዚያ በየቀኑ ድንጋይ ይሰብር ነበር። ምግብ አነስተኛ ነበር። ቤተሰቡን ለማየት በጣም አስቸጋሪ ነበር። ነገር ግን ተስፋውን አልጣለም። እውቀቱን አሳደገ። ሌሎች እስረኞችንም አበረታ። ከዛ ሁሉ ስቃይ በኋላ በ1990 ከ27 ዓመት በኋላ ከእስር ተፈታ። ዓለም በደስታ ተቀበሉ። ብዙዎች በቂም እንደሚመለስ ጠበቁ። እርሱ ግን እንዲህ እያለ መልእክት አቀረበ። ሀገራችን በፍቅርና በይቅርታ ብቻ ወደፊት ልትሄድ ትችላለች አለ። በ1994 ደቡብ አፍሪካ የመጀመሪያው ሙሉ ዲሞክራሲያዊ ምርጫ ተካሄደ። ማንዴላም ፕሬዝዳንት ሆነ። ከቂም ይልቅ እርቅን መረጠ። ህዝቡን ለማስታረቅ በትጋት ሰራ። ይህም በዓለም ዙሪያ የተከበረ መሪ ያደረገው። ኔልሰን ማንዴላ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ችግር ቢረዝምም ተስፋ አይጠፋም። ትዕግስት፣ ይቅርታና ፍትህ በመጨረሻ ድል ያመጣሉ። እንደዚህ አይነት ያሉ እውነተኛና አስደናቂ ታሪኮችን ለማየት ቻናሉን ተከተሉ። ቪዲዮውን ይውደዱ፣ ለጓደኛችሁ ያጋሩ። ስለ ቀጣይ ታሪክ ደግሞ አስተያየታችሁን ጻፉ። እወዳችኋለሁ። ባይ